ወቸው ጉድ አለ ዘንድሮ። ደህና ሰው ሲበላሽ ቅራሬ የለውም ነው የሚባለው። እንደዚህ አይነት ነገር ነበር በፊት ላይ፣ አሁንን አላቅምና በጣም ነው የገረመኝ። ይፋ ምን ነው አልክ? ምን ልሁን አልክ? ወንድምህን ደስታ አትፈልግም? የወንድምህን መደሰት አትፈልግም እንዴ? ሄርሚዬ እኮ በቃ የአብርሽ ንግስቱ ናለች። ምንም ማድረግ አይቻልም። ምንም እንግዲህ ውድ ቤተሰቦቼ ሰላምታዬን አልረሳሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ደህና ናችሁ ወይ? በሀገርም በውስጥም ያላችሁ እህቶቼ ወንድሞቼ ሁላችሁም ሰላማችሁ ዝዝት ይበልልኝ። ዛሬ እንግዲህ የመጣሁት ከብዙ መጥፋት በኋላ እንግዲህ ብቅ ብያለሁ ማለት ነው። ያው እንግዲህ አንዳንድ ጊዜ ማለት ነው እንዳሰብነው ሳይሆን ነገሮች እንዳላሰብነው የሚሆኑበት ጊዜ አለና እኔ በሌላ ነገር ጠብቁኝ ብያችሁ ነበር፣ በሰርፕራይዝ እንግዲህ እሱም አልሆነም ማለት ነው። ትንሽ ታገሱኝና ሰርፕራይዙን አዘግይቼዋለሁ ማለት ነው ውድ ቤተሰቦቼ። ሌላው ነገር እንግዲህ ኤፋ በአብርሽና በሄርሜላ ይቀናል እያሉ ነው ማለት ነው ኮሜንት ላይ። ጉድ ሳይሰማ መስከረም አይጠባም። እና እንዴት ናችሁልኝ? ደህና ናችሁ ወይ? ያላችሁ ወይ? በጣም ናፍቃችሁኛል። እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ እኛ ያልነው ብቻ ካልሆነ የምንል ቤተሰቦች አለን ማለት ነው። የሰው ልጅ እህልዋ የተጻፈው ከአላህ ነው እና እስከዚህ ጊዜ ትኖራለህ፣ ከዚህ በኋላ ደግሞ ያበቃል ከተባለ ሰው ልቀጥል ብል መቀጠል አይችልም ማለት ነው። ስለዚህ እኛ ምን እናርግሽ ዋለን ጮህን የአብርሽን የሄርሜላን የሩታን ነገር እንግዲህ እንደኔ የለፈለፈ የጮኸ የለም። ግን ደግሞ ምን ይደረግሽ፣ እኛ ባልነው ቢሆን የመቼ ድሮ ታርቀው አብረው ይሆኑልን ነበረ። ግን ደግሞ እኛ ባልነው አይደለም ማለት ነው ነገሩ። ስለዚህ እህሏቸው ርዝቃቸው ካለ እንግዲህ ፈጣሪ ይቀጥልላቸው ባይነኝ። እኔ ልጆቻቸውና አብረው ቢያሳድጉ እኔ ደስ ይለኛል፣ እኔ አይከፋኝም። እና ለሁሉም ነገር ግን አላህ ሲፈቅድ ነው እና አላህ የፈቀደው ጊዜ ካላቸው አብረው ይሆናሉ። አሁንም እኛ አልንም አላልንም ማለት ነው። እና አላችኋለሁ ውድ ቤተሰቦቼ። ሌላው ነገር ደግሞ ሀይሚዬ እንግዲህ የኔ ጎበዝ ለብሩኬ እንግዲህ ፍቅሯን ገለጸችለት ማለት ነው። ደስ በሚል ሁኔታ አድርጋ በደንብ ሰርፕራይዝ ተደርጓል ብሩኬ ማለት ነው። አስደንግጠው ነው ድንገቴ ፈንጠዝያ ነው ምናምን የሚሉት ነገር አለና እንደሱ አድርገውታል። እና በጣም ደስ በሚል መልኩ ሀይሚዬ እንግዲህ ከብዙ ነገር በኋላ ከማልቀስ፣ ከመናደድ፣ ከመበሳጨት በኋላ እንደዚህ አይነት ነገር ላይ ስለደረሽ በበኩሌ በጣም ነው ደስ ያለኝ። በርቺልኝ ሀይሚዬ። እና እንግዲህ ምን ልልፈልጌ ነው፣ አንዳንድ ጊዜ የሆነ የሚዋደዱ ሰዎች መሀል እንከን አይጠፋም። መሳሳት ነገሮች እንዳሰብናቸው የማይቀጥሉበት ነገሮች ይኖራሉ እና ያ ነገር ተፈጥሮ ነው እስከዛሬም እንጂ መዋደድ ሳይኖራቸው መፈላለግ ሳይኖራቸው ቀርቶ አይደለም። እና ያ ነገር ደግሞ እንግዲህ ከመሀላቸው ከተቀረፈ በኋላ ሰላም እየወረደ ነው። የጨረቃዎች ቤተሰብ የጨረቃዎች ፋሚሊ ያው ታውቃላችሁ ማለት ነው። እና ከፈተናው እነሱ በእርግጥ አንዳንዴም ያው ስራ ነው፣ የስራው ባህሪ ነው፣ ምንም ማድረግ አይቻልም። የስራው ባህሪ ነው ብለን አምነን መቀበል መቻል አለብን አንዳንዴ ማለት ነው። ትክክልም ነው ትክክል አይደለም እሱን እኛ አናቅም። እኛ ሁሌም እንደምለው እዚህ ጋር ያቀረቡልን ነው እንጂ ፊት ለፊታችን ያየነውን ነው እንጂ ከኋላ ምን እየተካሄደ እንደሆነ አናቅም ማለት ነው። ስለዚህ የምናየውን ነውና የምንፈርደው። ወይዬ ፕላስተር